የኦርቶዶክስ ተዋሕዶ ቤተክርስቲያን የወንጌል ሰባኪዎችና የቤተክርስቲያን መምህራን እየታሰሩ ነው። እነማን ናቸው የታሰሩት? ለምንድነው የታሰሩት? መቼ ነው የታሰሩት? የሚለውን እናያለን። አንድ ፓስተር ለሰርግ የመጣውን ሙሽራ ገደለው። ሰላም፣ እንዴት ናችሁ? ውድ የጽናት ሚዲያ ተከታታዮች፣ በዛሬው ቪዲዮ ፕሮግራማችን ከሰሞኑ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮ ላይክ፣ ሼር፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች ትናንት ሰኔ 2 ስብሰባ አካሂደው ነበር። ባካሄዱ ስብሰባም በምስራቅ ሀገረ ስብከት የተቃጠለውን የቅዱስ ገብርኤል ቤተክርስቲያን መልሰው ለመገንባት ወስነዋል። ይህ በጣም የሚበረታታና ደስ የሚል ነገር ነው። ገዳማቱ እንዲህ በቶሎ መሰራት ጥሩ ሆኖ ሳለ ከምንም ነገር በላይ ግን ትኩረት ልንሰጠው የሚገባው የንጹሐንን ሕይወት ነውና መልሰን ልናገኝ ልንሰራ የማንችለው የንጹሐንን ሞት ነውና አባቶቻችን ትኩረታቸው ወደ ምዕመናን ብቻ እንዲሆን አሁንም ጥሪ እናቀርባለን። ፍትህ ለአርሲ ወገኖቻችን። በኦርቶዶክስ ተዋሕዶ ቤተክርስቲያን የወንጌል ሰባኪያንና መምህራን እነማን ታሰሩ፣ ለምን ታሰሩ፣ መቼ ታሰሩ የሚለውን ከማየታችን በፊት ግን ሁለት በጣም አዳዲስና መነጋገሪያ የሆኑ ቪዲዮዎች አሉ። እስኪ እንመልከታቸው። ይህ የምታዩት ወጣት የምዕራብ ወለጋ ተወላጅ ዋቅጅራ ገነት ይባላል። ከዚህ በፊት ይኖር የነበረው በዩናይትድ ስቴትስ አሜሪካ ነበረ። ከሰሞኑ እንግዲህ ፍቅረኛውን ለማግባት ወደ ኢትዮጵያ ተመልሶ መጥቶ ነበር። ለሕክምና ወደ ሕክምና ቦታ በሚሄድበት ወቅት ከባድ የሆነ የልብ ኬዝ ወይም የልብ ድካም እንዳለበት እና ቀዶ ጥገና ማድረግ እንዳለበት ይነገረዋል። ይህን ካደረገ በኋላ እንግዲህ የሚንቀሳቀሰው ኦክሲጅን ተሰክቶለት ነበረ። ፍቅረኛው የጴንጤ እምነት ተከታይ ነበረች እና ወደ ፓስተር መሰረት ታዬ እንዲሄድ ትገፋፋዋለች። እዛም ፓስተር መሰረት ታዬ በአገልግሎት ላይ እያለ ፓስተር መሰረት ታዬም ዋቅጅራ ገነትን አዲስ ልብ ሰጥቻለሁ፣ ከአሁን በኋላ ኦክሲጅን አያስፈልግህም ብሎ አውልቅ ይለዋል። ዋቅጅራ ገነትም የጤና ባለሙያዎችን ትዕዛዝ ትቶ የፓስተሩን ሀሳብ በመቀበል ኦክሲጅኑን ያወልቀዋል። ከዛም ከሰዓታት በኋላ ወደ ቤቱ እንደተመለሰ ወዲያውኑ ህይወቱ አልፏል። ይህ ቪዲዮ በየሶሻል ሚዲያው መነጋገሪያ ሆኗል። የህግ ባለሙያዎችና ሌሎች ሰዎችም ፓስተር መሰረት ታዬ በህግ ሊጠየቅ ይገባል፣ የሰው ነፍስ አጥፍቷል እየተባለ ነበር። በሌላ በኩል ሁለተኛው አነጋጋሪ ቪዲዮ ይህ የምትመለከቱት ቪዲዮ ነው። ይህ የምትመለከቱት ቪዲዮ በአዲስ አበባ መስቀል አደባባይ ላይ ነው። የትራፊክ ፖሊሶችም እንግዲህ የትራፊክ ስራቸውን እየሰሩ ባለበት ወቅት አንድ ውሻ ከባድ የሆነ የመኪና አደጋ ይደርስበታል። አደጋ በደረሰበት ወቅት ይህ ውሻ እግሩ ተሰብሮ በከፍተኛ ሁኔታ ይጮህ ነበር። የዚህን ውሻ ጩኸት መታገስ ያቃታቸው ፖሊሶችም በራሳቸው ወጪ ያለምንም ድጋፍ ለዚህ ውሻ ለድጋፍ ማድረጊያ የሚሆኑ ቁሳቁሶችና እንዲሁም ፋሻዎችን በራሳቸው በመግዛት ለዚህ ውሻ የመጀመሪያ እርዳታ እያደረጉለት ይታያል። የምር በጣም አብዛኛውን ህዝብ ያስደመመ ነገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወንጌል ሰባኪዎችና የቤተክርስቲያን መምህራን እየታሰሩ ይገኛል። በአሁኑ ወቅት ዲያቆን መምህር ዘላለም ታዬና ሌሎች መምህራንም እየታሰሩ ይገኛሉ። ስለተረፍን ወይ ስለተሰበሰብን ወይ እኛው ራሳችን እግዚአብሔር እንዴት እንደሚገኝ ስላወቅን ስለሌላው ግድ አይሰጠንም አንልም ክርስቲያኖች። እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ለምሳሌ ያክል ዲያቆን ዘላለም ታዬ የታሰረው ትናንት ምሽት 4 ሰዓት ነበር። ማን እንደፈለገ ሰይፍ እያነሳ አንገታችን ሊያሳርፍብን ነበር? ማንም። እንዲሁ ዝም ብንል እንዲሁ ራሳችንና ራሳችን ብቻ ነው እንጂ ለሌላው አይመለከተንም ብንል ምንም አንሆንም። ግን እንደዛ እንድንሆን ደግሞ ተብለን አልተጠራንም። ዲያቆን መምህር ዘላለም ታዬን የህግ አካላት ትላንት ምሽት 4 ሰዓት ላይ ለጥያቄ ትፈልጋለህ በማለት ወደ ማዕከላዊ ፒያሳ እስር ቤት በመውሰድ እስካሁን ድረስ በዚያው እንደታሰረ ይገኛል። ዲያቆን ዘላለም ታዬ እንግዲህ በማህበራዊ ሚዲያ በተለያዩ ስብከቶች የምናውቀውና እንዲሁም የሰንበት ትምህርት ቤቶች ተከታታይ ኮርሶችን የሚሰጥና ጠንካራ ዲያቆንና የቤተክርስቲያን አገልጋይ እንደሆነ እንግዲህ ሁላችን የምናውቀው ነው። አልተዘጋጀን። እግዚአብሔር ለዓለሙ ብርሃን እንድንሆን አልጫ ለሆነው ዓለም ጨው እንድንሆን አድርጎ ስላዘዘን ወደድም ጠላንም ለተቀመጥንባት ዓለም ነፍስ መሆን ስላለብን ለምንኖርባት መሬት ከኛ አልፈን ለሌላውም ጭምር እግዚአብሔርን ማየት እንዲችሉ ምክንያት መሆን ስላለብን ስለዛ ብቻ ተብለን እንታረዳለን። ስለዛ ብቻ ተብለን እንገደላለን። ስለዛ ብቻ ተብለን ዋጋ እንድንከፍል እንደረጋለን። ዲያቆን ዘላለም ብቻ አይደለም። ከሰሞኑ እየታሰሩ የሚገኙ ከ5 በላይ የሚሆኑ የቤተክርስቲያን ወንጌል ሰባኪዎችና መምህራን እየታሰሩ ይገኛል። ለምሳሌ ያክል ከዲያቆን ዘላለም በተጨማሪ መምህር በትረ ማርያም አበባውም ታስረዋል። የቅድስት ሥላሴ ዩኒቨርሲቲ የነገረ መለኮት መምህር ዶክተር መምህር መዝገቡ ካሳም እንዲሁም ታስረዋል። እነዚህ የምታዩቸው ሌሎች መምህር ታስረዋል። የታሰሩበት ምክንያት እስካሁን ድረስ በግልጽ አልታወቀም። ለምን ታሰሩ የሚለው ነገር እስካሁን አልታወቀም። ነገር ግን እየተገመተ ያለና አብዛኛው ሰው እያለ ያለው
አሁን ባለችበት በወቅታዊ ጉዳይ ነው። በተለይ ደግሞ በአርሲ በተደረገው ነገር ተያይዞ እንደሆነ ይገመታል። ለእነዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን አባቶች ሁሉም ኦርቶዶክስ የሆነ ሰው ድምፅ ልንሆናቸው ይገባል። ያለምንም ድርጅት ያለምንም ምክንያት ሊታሰሩ አይገባም። በቅርብ ጊዜ ሊፈቱ ይገባል። ስለዚህ ድምፅ ልንሆናቸው ይገባል። ድምፅ የምንሆናቸው ደግሞ እንደነዚህ አይነት ቪዲዮዎችን ሼር፣ ላይክ በማድረግ ስለዚህ ይህን ቪዲዮ ላይክ እና ሼር በማድረግ ለእነዚህ መምህራን ድምፅ እንሆናቸው።